ሰላም አድማጮቻችን የዕለቱን ያሳሽ መረጃዎች እናቀርብላችኋለን። ለዕለቱ ከያዝናቸው የተመራረጡ መረጃዎች መካከል በኮልፌ ቀራኒዮ ሁለተኛ ክፍል ተማሪዋን የቤት ስራ አልሰራሽም በማለት ከፍተኛ ድብደባ የፈጸመችው መምህርት በቁጥጥር ስር ውላ ምርመራ እየተጣራባት እንደሚገኝ ተገለጸ። በአርሲ ዞን ስሬ ወረዳ በታጣቂዎች ከታገቱ ከ50 በላይ ዜጎች መካከል የ26 ዓመቱ እና የጋብቻ ስነ ስርዓቱን በመጪው እሁድ ሊፈጽም የነበረው ዮሐንስ አበራ የተባለ ግለሰብ በአሰቃቂ ሁኔታ በአጋዦች ተገድሎ አስክሬኑ በአውሬ እንዲበላ መደረጉን የአካባቢው ነዋሪዎች ተናገሩ። በተለያዩ የመዋቢያ አይነቶች እና አርቲፊሻል ጸጉር በመጠቀም ራሱን ወደ ሴት ቀይሮ የማጭበርበር ተግባር ሲፈጽም የነበረ ግለሰብ በቁጥጥር ስር ስለመዋሉ እንነግራችኋለን። የመንግስት አካላት በተደጋጋሚ የኢትዮጵያ ሰራተኞች ለሚያቀርቧቸው ጥያቄዎች ምላሽ ለመስጠት ዳተኛ ሆነዋል ሲል የኢትዮጵያ ሰራተኛ ማህበር ኮንፌዴሬሽን ሲገልጽ፣ በሌላ በኩል የኢትዮጵያ ዝቅተኛ ደሞዝና ከፍተኛ የስራ ግብር የሚከፈልባት ሀገር ናት ሲሉ የሰራተኞች ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ተናግረዋል። በኮልፌ ቀራኒዮ ሁለተኛ ክፍል ተማሪዋን የቤት ስራ አልሰራሽም በማለት ከፍተኛ ድብደባ የፈጸመችው መምህርት በቁጥጥር ስር ውላ ምርመራ የተጣራባት እንደሚገኝ ተገለጸ። በኮልፌ ቀራኒዮ ክፍለ ከተማ በሰላም በር አንደኛ ደረጃ ትምህርት ቤት የሁለተኛ ክፍል ተማሪ የቤት ስራ አልሰራሽም በማለት ተገቢ ያልሆነ ቅጣት በፈጸመችው መምህርት ላይ እርምጃ መወሰዱ ተገለጸ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ በኮልፌ ቀራኒዮ ክፍለ ከተማ በሰላም በር ቅድመ አንደኛና አንደኛ ደረጃ ትምህርት ቤት የሁለተኛ ክፍል ተማሪ የቤት ስራ አልሰራሽም በማለት ከእውቀት እናት የማይጠበቅ ተገቢ ያልሆነ ቅጣት በፈጸመችው መምህርት ላይ ጉዳዩን በማጣራት ከስራ በማገድ በህግ ጥላ ስር እንድትሆን ማድረጉን አስታውቋል። ትውልድን ከመቅረጽ የነገ ሀገር ተረካቢ ተተኪ ዜጋን ከመፍጠርና የቀለም እናት ከመሆን ባለፈ ከእናት የማይጠበቅ ያለንበትን ዘመንና ወቅት የማይዋጅና የማይመጥን መሰል ድርጊት መፈጸም ተገቢ አለመሆኑን የሚያምነው ቢሮው ድርጊቱ እንደተፈጸመ ጥብቅ ክትትል በማድረግ ወዲያውኑ የማጣራት ስራዎችን እንዲሰራና መምህርቷ በህግ ከለላ ውስጥ እንድትሆን የተደረገ ሲሆን ጉዳዩን በህግ አግባብ እንዲታይና ፍትህ እንዲያገኝ በትኩረት እየተሰራ እንደሚገኝ ተገልጿል። ጉዳዩን በህግ አግባብ እንዲታይና ፍትህ እንዲያገኝ በትኩረት እየሰራ እንደሚገኝ ገልጿል። ጉዳቱ የደረሰባት ተማሪም ሕክምና አግኝታ በጥሩ የጤንነት ሁኔታ ላይ የምትገኝ ሲሆን በነገው ዕለትም ትምህርቷን የምትጀምር ይሆናል ሲል አስታውቋል። ጉዳዩ ከማህበራዊ ሚዲያ በስፋት መንሸራሸሩን ተከትሎ በርካቶች አስተያየታቸውን እየሰጡበት እንደሚገኝ አሳሽ ሚዲያ ለመታዘብ ችላለች። በአርሲ ዞን ስሬ ወረዳ በታጣቂዎች ከታገቱ ከ50 በላይ ዜጎች መካከል የ26 ዓመቱ እና የጋብቻ ስነ ስርዓቱን በመጪው እሁድ ይፈጽም የነበረው ዮሐንስ አበራ የተባለ ግለሰብ በአሰቃቂ ሁኔታ በአጋዦች ተገድሎ አስክሬኑ በአውሬ እንዲበላ መደረጉን የአካባቢው ነዋሪዎች ተናገሩ። በኦሮሚያ ክልል አርሲ ዞን ስሬ ወረዳ አንድ አስደንጋጭ ድርጊት ተከስቶ ነበር የሚሉት ነዋሪዎች ወደ ስሬ ከተማ ሲጓዙ የነበሩ 50 ገደማ የአካባቢ ነዋሪዎች ከአዳማ ተነስተው በ40 ኪሎ ሜትር ርቀት ላይ ልዩ ቦታው ቀለጣው ወንዝ ተብሎ በሚጠራው አካባቢ በዚህ ዕለት ከምሽቱ 12 ሰዓት ላይ በታጣቂዎች ኃይል በተቀላቀለበት መንገድ ታግተው ተወስደዋል። የአካባቢው ነዋሪዎች የኦሮሞ ነጻነት ሰራዊት ወይንም መንግስት ኦነግ ሸኔ ብሎ የሚጠራው ኃይል ድርጊቱን እንደፈጸመው ተናግረዋል። ከታገቱት ሰዎች መካከል እድሜው 26 ዓመት የሆነው ጋብቻ ስነ ስርዓቱን በመጪው እሁድ ይፈጽም የነበረው ወጣት ዮሐንስ አበራ ወይም በቅጽል ስሙ ዋኑ በአሰቃቂ ሁኔታ በአጋቾች ተገድሎ አስክሬኑ በአውሬ እንዲበላ መደረጉን የአካባቢው ነዋሪዎች ተናግረዋል። የሟች ቁርጥራጭ አካል ተሰብስቦ በዛሬው ዕለት በስሬ ከተማ የቀብር ስነ ስርዓቱ በትልቅ ሀዘንና ዋይታ ተፈጽሟል። ከታገቱት ሰዎች መካከል ነጋዴዎች፣ አረጋውያን፣ የሃይማኖት አባት፣ ወጣቶች፣ ተማሪዎችና ህጻናትን ጭምር እንደሚገኙበት ጠቅሰው እስከ 2 ሚሊዮን ብር እንዲከፍሉ እንደተጠየቁ ጠቁመዋል። በአካባቢው በግብርና የሚተዳደረው የአርሶ አደር ማህበረሰብና የተለያዩ ብሔር ብሔረሰቦች ተከባብረው የሚኖሩበት ወረዳ ሲሆን ታጣቂዎቹ በተለያየ ጊዜ የአካባቢውን ማህበረሰብ ለማጥቃት ተደጋጋሚ ሙከራዎችን ሲያደርጉ መቆየታቸውን ነዋሪዎቹ ይናገራሉ። አካባቢው በትልቅ የጸጥታ ስጋት ስር የወደቀ ነው ሲሉ አንድ ነዋሪ ገልጸው ከዚህ ቀደም እገታ የተፈጸመበት አካባቢ በደህንነት ኃይሎች ቀን በቀን ጥበቃ ይደረግ ነበር ብለዋል። በቅርብ ጊዜ ወዲህ እገታው እስከተፈጸመበት ድረስ ጥበቃ የሚያደርጉት አካላት ቦታውን ለቀው በመውጣታቸው ምክንያት ይህ አደጋ ተከስቷል ብለዋል። የታገቱት አካላት በአስቸኳይ እንዲለቀቁ፣ በአሰቃቂ ሁኔታ በግፍ ለተነጠቀ ወንድማችን ፍትህ እንዲሰጥ እንዲሁም በቀጣይ የአካባቢው የጸጥታ ሁኔታ አሳሳቢ በመሆኑና መሰል ችግሮች ከመከሰታቸው በፊት መንግስት ለጉዳዩ ልዩ ትኩረት እንዲሰጥና የአካባቢውን ጸጥታ እንዲያረጋግጥልን ለፌዴራል መንግስትና ለኦሮሚያ ብሔራዊ ክልላዊ መንግስት አድርሱልን ብለዋል። መረጃው የመሰረት ሚዲያ ነው። በተለያዩ የመዋቢያ አይነቶች እና አርቲፊሻል ጸጉር በመጠቀም ራሱን ወደ ሴት ቀይሮ የማጭበርበር ተግባር ሲፈጽም የነበረው ግለሰብ በቁጥጥር ስር ዋለ። በምዕራብ ሐረርጌ ዞን ገለምሶ ከተማ አስተዳደር ውስጥ በተለያየ የመዋቢያ አይነቶች እና አርቲፊሻል ጸጉር በመጠቀም ራሱን ወደ ሴት ቀይሮ የማጭበርበር ተግባር ሲፈጽም የነበረው ግለሰብ በቁጥጥር ስር መዋሉን የምዕራብ ሐረርጌ ዞን ፖሊስ ዋና መምሪያ አስታውቋል። ብስራት ሬዲዮ ከምዕራብ ሐረርጌ ፖሊስ ዋና መምሪያ የኮሙኒኬሽን ጽህፈት ቤት ያገኘው መረጃ እንዳመለከተው ተጠርጣሪ ስንታየው አስቻለው የተባለው የ20 ዓመት ወጣት በተለያዩ የመዋቢያ አይነቶች እና አርቲፊሻል
ጸጉር በመጠቀም እንደዚሁም የሴት ረጅም ቀሚስ በመልበስ የማጭበርበር ተግባር ሲፈጽም በቁጥጥር ስር ሊውል መቻሉን አመላክቷል። ተጠርጣሪው ረጅም ቀሚስ በማድረግ የሴት ቦርሳ በማንጠልጠል ራሱን በመዋቢያ ወደ ሴትነት ቀይሮ ከፍተኛ የማጭበርበር ተግባር ሲፈጽም እንደነበር ተገልጿል። ተጠርጣሪው ለምን ራሱን ወደ ሴትነት እንደቀየረ ሲጠየቅ ከሚከታተሉኝ ሰዎች ለማምለጥ ነው ቢልም ፖሊስ ግን ተጠርጣሪው በተለያዩ መዋቢያዎች እና የአርቲፊሻል ጸጉር እና ረጅም ቀሚስ በመልበስ ሙሉ በሙሉ ሴት መስሎ ወንዱን በመቅረብ ካማለለ በኋላ አብረው እንዲያሳልፉ በማድረግ የእጅ ስልክና ቦርሳቸውን ነጥቆ በመሰወር ተግባር ላይ በትላልቅ ከተሞች ላይ ተሰማርቶ ድርጊቱ ሳይፈጽም አይቀርም በሚል የፖሊስ ጥርጣሬ ምርመራ እየተደረገበት መሆኑ ተገልጿል። ተጠርጣሪው በቁጥጥር ስር ሲውል በቦርሳው ውስጥ በርካታ የሴት መዋቢያ ቁሳቁሶችና ሽቶ ቅባቶች የተገኙ ሲሆን ባጃጅ ውስጥ የተሳፈሩ ተሳፋሪዎችና አሽከርካሪው ተጠርጣሪው ድምጹን ወደ ሴት ለመቀየር በሚያደርገው ሙከራ ለፖሊስ በሰጡት ጥቆማ በቁጥጥር ስር መያዙን ብስራት ሬዲዮ ያገኘው መረጃ አመላክቷል። ይህ በመዋቢያ እና በአርቲፊሻል ጸጉር እንዲሁም ረጅም ቀሚስ በመልበስ እና ቦርሳ በማንጠልጠል ራሱን ወደ ሴትነት የቀየረው ግለሰብ ላይ አስፈላጊ ምርመራ ተጣርቶ በቅርብ ቀን ለፍትህ አካል እንዲላክ ተገልጿል። የመንግስት አካላት በተደጋጋሚ የኢትዮጵያ ሰራተኞች ለሚያቀርቧቸው ጥያቄዎች ምላሽ ለመስጠት ዳተኛ ሆነዋል ሲል የኢትዮጵያ ሰራተኛ ማህበር ኮንፌዴሬሽን ሲገልጽ፣ በሌላ በኩል ኢትዮጵያ ዝቅተኛ ደሞዝና ከፍተኛ የስራ ግብር የሚከፈልባት ሀገር ናት ሲሉ የሰራተኞች ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ተናግረዋል። በኢትዮጵያ ዝቅተኛ የደሞዝ ወለል እንዲወሰን እንዲሁም እስከ 35 በመቶ የደረሰ ከደሞዝ ላይ የሚቆረጥ ግብር እንዲቀንስ ከዚህ ቀደም ጠቅላይ ሚኒስትሩን ጨምሮ በተዋረድ ያሉ የስራ ኃላፊዎች ብንጠይቅም እስካሁን ሁነኛ ምላሽ አላገኘንም ብለዋል። ጥያቄዎቹ በጠቅላይ ሚኒስትሩ ተቀባይነት ቢያገኙም ጥናቱን አከናውኑ የተባሉ የመንግስት መስሪያ ቤቶች ከምን ደረሰ ብለን በተደጋጋሚ ደጅ ብንጠና ምላሽ አጥተናል ብለዋል። ዝቅተኛ የደሞዝ ወለል ወሰን እንደ ሀገር በልቶ ማደር የሚችል እንዲኖር ያስችላል፣ ምርታማነትንም ይጨምራል ያሉት አቶ ካሳሁን ኮንፌዴሬሽኑ በጉዳዩ ዙሪያ የበኩሉን ጥናት እየከወነ ነው ብለዋል። በሌላ በኩል እስከ 35 በመቶ የሚደርሰው ከደሞዝ ላይ የሚቆረጠው ግብር እንዲቀንስ ጥያቄ እየቀረበ ነው። በተለይም በጣም ዝቅ ያለ ደሞዝ የሚከፈላቸው ሰራተኞች በኑሮ ውድነት ምክንያት በልቶ ለማደር እየከበዳቸው ነው ተብሏል። በሌላ ዜና ኢትዮጵያ ዝቅተኛ ደሞዝና ከፍተኛ የስራ ግብር የሚከፈልባት ሀገር ናት። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ፕሬዝዳንት ካሳሁን ፎሎ ኢትዮጵያ ከሌሎች ጎረቤት ሀገራት ዝቅተኛ ደሞዝ እና ከፍተኛ ግብር የሚከፈልባት ሀገር ናት ያሉ ሲሆን በሀገሪቷ እየጨመረ የመጣ የኑሮ ውድነት የሰራተኞችን የኑሮ ደረጃን እየፈተነ ይገኛል ብለዋል። መንግስት ሰራተኞች እየተከፈላቸው ባለው ዝቅተኛ ደሞዝ ኑሯቸው መምራት ባለመቻላቸው ዝቅተኛ የደሞዝ ወለል ሊደነግግ እንደሚገባ ፕሬዝዳንቱ አሳስበዋል። ሀገሪቷ ያለችበትን ተጨባጭ ሁኔታ ከግምት ውስጥ በማስገባትም ፍትሃዊ የታክስ አከፋፈል ሊኖር እንደሚገባም አጽንኦት ሰጥተዋል። ውድ የአሳሽ ቲዩብ ተከታታዮች ቻናላችንን ሰብስክራይብ በማድረግ ትኩስ መረጃዎችን በየሰዓቱ ያገኙ።